ሰላም አድማጮቻችን፣ ዛሬ ይዘላችሁ የቀረብነው አንድ እውነተኛ የወንጀል ታሪክ ነው ከአሽፎርድ ቨርጂኒያ። ይህ ታሪክ በአንድ ትንሽ ከተማ ውስጥ ስለተፈጸመ አሰቃቂ ግድያ፣ ስለ ምርመራው ሂደት እና ደግሞ በማህበረሰቡ ላይ ስለነበረው ተጽዕኖ በጥልቀት የምንወያይበት ነው። አዎ፣ ትኩረታችን በቅዱስ ማርቆስ ቤተክርስቲያን ቄስ በአባ ዳንኤል ማኪንን እና በማሪያ ግሬሰን ሞት ዙሪያ ይሆናል። እንዴት ነው ነገሩ? እንዴት እንዲህ ሊሆን ቻለ? እስኪ እንመርምረው። በርቱት። ያው ይህ ታሪክ ጸጥታ የሰፈነበት በሚመስል ማህበረሰብ ውስጥ እምነት እንዴት በቀላሉ ሊሸረሸር እንደሚችል እና ምስጢሮች ደግሞ እንዴት ተደብቀው ሊቆዩ እንደሚችሉ በደንብ ያሳያል። ከውጭ የሚታየው ነገር ሁሌም እውነት እንዳልሆነ አንድ ማሳያ ነው። እንግዲህ አሽፎርድን ስናስብ በጣም የተረጋጋ፣ ሁሉም የሚታወቁባት አይነት ከተማ ነበረች አይደል? አዎ፣ ልክ ነህ። ትንሽ ከተማ። ቅዱስ ማርቆስ ቤተክርስቲያን ደግሞ የማህበረሰቡ ማዕከል ነበር ማለት ይቻላል። አባ ዳንኤልም በጣም የተከበሩ፣ ለዓመታት በማህበረሰቡ ያገለገሉ መሪ ነበሩ። ያው መከበራቸው እንደተጠበቀ ሆኖ ማሪያ ግሬሰን ደግሞ በሃይማኖተኝነቷና በበጎ አድራጎት ሥራዎቿ በጣም ትታወቅ ነበር። በጣም እና ድንገት መጥፋቷ፣ ከዚያም ከቀናት በኋላ አስክሬኗ ቤተክርስቲያን ውስጥ መገኘቱ ከተማዋን በቃ አናወጣት። በጣም አሰቃቂ ነበር። አስክሬኗን ያገኘችው ደግሞ የቅርብ ወዳጇ ሊዛ ካርተር ነበረች። ሁኔታው በጣም ከባድ ነበር። መርማሪ አሊሰን ሃርፐር የወንጀሉን ቦታ ስትመረምር ወዲያውኑ ያልተለመዱ ነገሮችን ያየችው። ምን አይነት ነገሮች? ያው ቦታው በሚገርም ሁኔታ ንጹህ ነበር። ምንም አይነት ግብግብ ወይም ትግል ምልክት አልነበረውም። ይሄ ደግሞ ምናልባት ማሪያ ገዳዩን ታውቆና ታምነው እንደነበር ሊጠቁም ይችላል። እውነት ነው። የግል ንብረቶቿም አልተነኩም። ስለዚህ ዝርፊያ አልነበረም። ከሁሉም በላይ ግን በጣም የሚረብሸው ከአስክሬና አጠገብ ደም የነካው መስቀል መገኘቱ ነበር። ይሄ ድርጊቱ ምሳሌያዊ ወይም የሆነ መልእክት ለማስተላለፍ የታሰበ እንደነበር አመላክቷል። በጣም አስደንጋጭ ነው። በዚህ መሃል የአባ ዳንኤል ሁኔታ እንዴት ነበር? እሳቸው ላይ ጥርጣሬ መግባት የጀመረው መቼ ነው? ያው መጀመሪያ ላይ ማንም አልጠረጠራቸውም ነበር አይደል? ማንም አልጠረጠረም። ግን ለግድያው ምሽት ጠንካራ አሊባይ ማቅረብ አልቻሉም። ያ ማለት ወንጀሉ በተፈጸመበት ሰዓት የት እንደነበሩ የሚያረጋግጥ ተጨባጭ ማስረጃ አልነበራቸውም ማለት ነው። ይሄ በጣም ከባድ ነው። ከባድ ነው። የሰጡት የጊዜ ሰሌዳም ከሌሎች ምስክሮች ጋር አልተጣጣመምም። ልዩነቶች ነበሩት። እና ደግሞ ያልተለመደ መረጋጋታቸው ጉዳይ። አዎ፣ በሁኔታው ያሳዩት ያልተለመደ እርጋታ መርማሪዎችን በጣም ነው ያስገረመው። ያው አንድ የቅርብ ሰው ሲሞት የሚጠበቅ አይነት ስሜት አላሳዩም አይደለም። እና ደግሞ ሁኔታውን ያወሳሰበው የማሪያ ማስታወሻ ደብተር መገኘቱ። አዎ፣ ስለሱ ሰምቻለሁ። ምን ነበር የተገኘው? በውስጡ በቤተ ክርስቲያን አካባቢ ስለምታየውና ስለምትፈራው ጨለማ ውስጥ ስላለው ሰው ጽፋ ነበር። ጨለማ ውስጥ ስላለው ሰው? እርግጥ ነው ይህ ፍንጭ ነው እንጂ ጨለማ ውስጥ ያለው ሰው ማን እንደሆነ በቀጥታ አይገልጽም። ግልጽ አይደለም። ምናልባት ሌላ ስጋት ነበራት ወይስ በቀጥታ ከቤተ ክርስቲያኑ ጋር የተያያዘ ነበር? ያው ወዲያውኑ ግልጽ አልነበረም። እናላችሁ ይህን ነው እንግዲህ ምርመራው ወደ አባ ዳንኤል ያለፈ ታሪክ የዞረው። በትክክል እዚህ ላይ ነው ነገሮች ይበልጥ ግልጽ መሆን የጀመሩት እና በጣም አስደንጋጭ ነገሮች መጋለጥ ጀመሩ። ለምሳሌ ከአሽፎርድ በፊት ያገለግሉበት በነበረው ቦታም ተመሳሳይ ቅሬታዎች ቀርበው እንደነበር፣ ነገር ግን ጉዳዩ በሽፋን ተይዞ በዝውውር ብቻ እንደታለፈ ተደረሰበት። ዋው! ተድበስብሶ አለፈ ማለት ነው። አለፈ። ከዚያም የገንዘብ ነረጋዶች ተገኙ። ከፍተኛ ገንዘብ ከቤተ ክርስቲያኗ ሂሳብ ወደ አባ ዳንኤል ግል ሂሳብ ተላልፏል። ያው የገንዘብ አጠቃቀም ችግር በተለይ በስልጣን ላይ ባሉ እና በማህበረሰብ በሚወደዱ ሰዎች ላይ ሲታይ ብዙ ጊዜ ችላ የሚባል የማስጠንቀቂያ ምልክት ነው። እውነት ነው። እና ይሄ ገንዘብ ደግሞ ካለፈ ታሪካቸው ጋር ለተያያዘች ሴት አሜሊያ ሮዝ ለምትባል ሴት የግል ቤት መስሪያ እንደዋለ የሚያሳዩ ደብዳቤዎች ተገኙ።
ይህማ በጣም ከባድ ነው። ከባድ ነው። ከሁሉም በላይ ደግሞ ከጋብቻ ውጪ የተወለደ ልጅ እንዳላቸው የሚያረጋግጥ የልደት መዝገብ ተገኘ። ይህ ሁሉ ሲገለጥ በጣም ከባድ ነው። የተከበረ መሪ ግን ከጀርባው ይህን ያህል ሚስጥር ይዞ ማርያ ስለዚህ ነገር አውቃ ይሆን? ያን ዋነኛው መላምት የሆነው ምናልባት ልታጋልጣቸው አስባ ሊሆን ይችላል። ምርመራው ይህን መላምት የሚያጠናክር ማስረጃ ማገኘ። የክትትል ካሜራ። አባ ዳንኤል ግድያው ከመፈጸሙ ጥቂት ሰዓታት በፊት ስቲቨን ፍሌቸር ከሚባል የግል መርማሪ ጋር በቤተ ክርስቲያን ቅጥር ግቢ ውስጥ በምስጢር ሲገናኙ አሳይቷል። የግል መርማሪ ምን ሊያደርግ? ይሄኔ ነው እንግዲህ ነገሩ ግልጽ የሆነው። ፍሌቸር ሲያዝ ሁሉንም አፈረጠው። እሺ። አባ ዳንኤል ማርያን ዝም እንድትል እንዲያስፈራራት እንደቀጠሩት፣ ነገር ግን ሁኔታው ከቁጥጥር ውጭ ሆኖበት በድንጋቴ እንደገደላት አመነ። ዝም ለማሰኘት ታስቦ ተጀምሮ ግድያ ላይ ደረሰ ማለት ነው። በትክክል ያው በአጋጣሚ በድንጋቴ የተፈጸመ ግድያ ነው ያለው። ይህን አባ ዳንኤልም ወዲያው ታሰሩ። መጨረሻው በጣም አሳዛኝ ነው። የፍርድ ሂደቱ ለአሽፎርድ ከተማ እጅግ በጣም ከባድ ነበር። አባ ዳንኤል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈረደባቸው። የዕድሜ ልክ? አዎ። ይህ ውሳኔ በማህበረሰቡ ላይ ትልቅ ስብራት ፈጥረ። የቅዱስ ማርቆስ ምዕመናን ቁጥር በእጅጉ ቀንሷል። በሃይማኖት መሪዎች ላይ የነበረው እምነት ተሸርሽሯል። መሸርሽሩ አይቀር? በፍጹም። አስከሬኑን ያገኘችው ሊዛ ካርተር ከተማዋን ለቃ ሄደች። ያቺ ገንዘቡ የተላከላትን ሴት አሜሊያ ሮስን ማህበረሰቡ አገለላት። የሀገር ውስጥ ጋዜጠኛ የነበረው ጆን ሚለር በወቅቱ የጻፋቸው ጽሑፎች ደግሞ ሰዎች እውነት ከሚያምኑት ነገር ጋር ሲጋጭ እንዴት አይናቸውን ጨፍነው እንደሚያልፉ ያው ሆን ብሎ ችላ እንደሚሉ በደንብ አሳይቷል። ያንን ዊልፉል ብላይንድነስ የሚሉትን ነገር ልክ ነህ። እና ከተማዋ በመሪዎቿና በእምነቷ ላይ የነበራትን አመለካከት እንደገና እንድትገመግም ተገደደች። እናላችሁ ታሪኩ የሚያሳየን አንድ የተከበረ ሰው ከጀርባው የተደበቁ በርካታ ሚስጥሮች፣ አሰቃቂ ወንጀል እና ሙሉ በሙሉ የተሰነጠቀ ማህበረሰብ ነው። በጥልቅ የተቀበሩ እውነቶች ሲፈነዱ የሚያስከትሉት አውዳሚ ውጤት በቀላሉ የሚታይ አይደለም። በትክክል። ይህ ደግሞ አንድ መሰረታዊ ጥያቄ እንድናነሳ ያደርገናል ብዬ አስባለሁ። ምንድነው እሱ? ያው በዚህ ጉዳይ ላይ ጥፋተኝነት በግልጽ ተረጋግጧል። ግን በአጠቃላይ ስናይ ማህበረሰቦች ወይም ግለሰቦች በቃም የሚያምኗቸው ሰዎች ወይም ተቋማት ድርጊት ከእውነት ጋር ሲጋጭ የሚያሳዩ ማስጠንቀቂያ ምልክቶችን ምን ያህል ጊዜ ቸል ይላሉ? በጣም ትክክል ነሽ። እንደ አባ ዳንኤል ያሉ ምስጢሮች ግልጽ በሚመስሉ ሁሉም በሚተዋወቁባቸው ማህበረሰቦች ውስጥ እንዴት ሳይታወቁ ለረጅም ጊዜ ሊቆዩ ቻሉ? እንዲህ ያሉ ምስጢሮች እንዲደበቁ የሚያደርጓቸው ስውር የማህበረሰብ መዋቅሮች ወይም ዝምታዎች ምንድን ናቸው? ይሄ ሁላችንም ልናስብበት የሚገባ ጉዳይ ነው። ዛሬ የነበረው የወንጀልና ፍትህ ፖድካስት ክፍል እዚህ ላይ ያበቃል። አድማጮቻችን ፕሮግራማችንን ስለተከታተላችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ፕሮግራም በሌላ ጊዜ በሌላ ፕሮግራም። እና ዋናው ጥያቄያችን ይህ አጭር አባባል